ዘመድ የሚቀጥል ሰው ክፉ አይነት አሟሟት አይሞት። ይኸው ጠዋት ድንገት ካላዳመጣችሁ ማናቸው ሰዒድ ኢብኑ አልሙሰይብ ምን አፍደል ታቢዒን አሉ። ዘመናቸው ላይ አንድ ቤቱ ተደረመሰ። ሰው መጥቶ እሳቸው ጋር እገሌ እኮ ሞተ አሏቸው። ምን ሆኖ ሲሉ ቤት ተደረመሰበት አሉ። ምን ተደረመሰ? በቃ ሲደረመስ ማለት ሞቷል ብሎ ነው ሳይነገራቸው። ገርሟቸው እገሌ አሉ። አይ እንዲህ አይሞትም አሉ። እንዲህ አይነት አሟሟት አይሞትም ይወጣሉ። ሄደው ድንጋዩን ሲያነሱት አንድ አጥንታቸው ሳይሰበር ወጥቷል። የተገረሙት ለሰውየው ሳይሆን ሰዒድ ኢብኑ አልሙሰይብ እንዴት እንደዛ አሉ? እንዴት ነው ሲሏቸው ይሄ ሰው ዘመድ የሚቀጥል ሰው ነው አሉ። ዘመድ የሚቀጥል ሰው እንዲህ አይነት አሟሟት አላህ ይገለውም አሉ። አላህ ሰለ ዐለል ሐቢብ ለወላጅ ለአባትና ዱዓ መተዋሉ ሐያትን በመከራ ይሞላዋል አሉ። ዘመድ ስትቆርጥ አላህ ከረሕመቱ ይቆርጣል። ለዚህ ነው መከራ የምታየው ኡመቱ ላይ። ረመዳን ላይ አንድ መመለስ ያለብን ያው እዚህ መጅማዕ ውስጥም ዘመድ የቆረጣችሁ ካላችሁ ለአላህ ብላችሁ ታረቁ። ለአላህ ብላችሁ ዐፈውና ሊላህ በሉ። ዐፈውና ሊላህ ለአላህ ብለን ዐውፍ ብለናል ብላችሁ አሁን ከዱዓ በኋላ ሄዳችሁ ዐውፍ ተባባሉ። ይሄ ለተራዊህ ከሰገድከው አንድ ዘመድ የቀጠልክበት እኮ አላህ ዘንድ እሱ ሊበልጥ ይችላል። ዋጅብ ነው እሱ። ይሄ እኮ ሱና ነው። ተራዊህ ስላልሰገድክ እኮ አኺራ አትጠየቅም። ዘመድ ከቆረጥክ ግን አላህ ይጠይቃል። ለዚህ እኮ ነው ጃሂል ወንጀል ውስጥ የሚወድቀው በዚህ አይደል? በአቅሉ ነው የሚገዛው አላህን በሸሪዓ ሳይሆን። አላህ እኮ ነው ያዘዘ ፈሀል ዐሰይቱም ኢን ተወለይቱም አን ቱፍሲዱ ፊል አርድ ወቱቀጢዑ አርሓመኩም ኡላኢከ አለዚነ ለዐነሁም ላሁ እኮ ይላል። አላህ ይጠብቃል። ዘመድ ከመቁረጥ አላህ ይጠብቃል። አንዳንዱ ሀብት ስላገኘ ዘመድ ይቆርጣል፣ ይኮራል። ይሄ ገንዘብ የሰጠህ አላህ ትተኸው ከከፈነህ ጋር ከጥጥ ጋር ነው ቀብር የምትገባው። አትርሳት እሷን ቀን። አላህ እኮ ነው የሰጠህ ይሄን ገንዘብ። እንዲያውም ለዘመድ እኮ ቸር መሆን ነበረብህ እኮ። ለሁሉ ምን ላግዛችሁ ማለት እኮ ነበረብህ። አላህ የሚወደው ይሄን እኮ። አላህ ይወፍቀን። ነቢያችን ድሃ ይወዱ ነበር። ድሃ ምን ወደ አላህ ያርገን።